እውነት ነው? እንዴት በእርግጥ ልታሳድሩኝ ነው ወይስ ሐሳባችሁን ትቀይራላችሁ? ወንጀለኛውን ሌሎች እንደ ቆሻሻ እያዩኝ አንተ ውሻ ከዚህ ውጣ ብለው አባረሩኝ። እርሶ ግን በአክብሮት ነው የሚያነጋግሩኝ። አሁን ከልቦት ነው? ከቤት ውስጥ እንዳድር ፈቅደውልኛል። በእርግጥም ጥሩ ሰዎች ናችሁ። እኔ ደግሞ ገንዘብ ስላለኝ በሚገባ ከፍላችኋለሁ። ይቅርታ ብቻ ድፍረት ባይሆንብኝ የሆቴሉ ባለቤት እርሶ ይመስሉኛል። ትክክል ነኝ አይደል? ስምዎን ልጠይቅ? የጠየቁኝን እከፍላለሁ። ጥሩ ሰው ኖት? የሆቴሉ አስተዳዳሪና ባለቤት ኖት ወይስ አይደሉም? ከዚህ ቤት ውስጥ የምኖር ካህን ማለቴ መነኩሴ ነኝ አሉ ጳጳሱ በዝግታ። መነኩሴ አለ ሰውየው በመገረም። መነኩሴ እንግዲያውስ ገንዘብ አያስከፍሉኝማ። የተጎዳን የሚረዱ የተጠቃን የሚያጽናኑ ስለሆኑ ለነፍሱ ያደሩ ሰው ኖታ። ልክ ነኝ አይደል? የዚያ በሩቅ ያየሁት ቤተክርስቲያን ቄስ ጎበዝ መሆን ሆነዋ። አዎ መሆን አለበት። እንዴት ያለው ትደደብ ሰው ነኝ! እንዴት ብዬን ያጠለቁትን ቆብ አለማየቴ ልብ አላልኩትም እኮ። ሰውየው በዚህ አይነት የባጤ ቆጡን እየቀባጠረ ስልቻውንና ዱላውን ከአንድ ጥግ አስቀምጦ መታወቂያውን ወደ ቦርሳው ከመለሰ በኋላ ቁጭ አለ። አባታችን ሰብአዊ ርኅራኄና ፈሪሃ እግዚአብሔር ያደረቡት ሰው ኖት። እኔን እንደ ሌሎቹ ሰዎች አላንቋሸሹኝም። አባታችን የካህናት ሁሉ ምሳሌ ኖት። እኔ በማውቀው እንደርሱ ያለ ካህን ያለ አይመስለኝም። እንግዲያውማ ገንዘብ ልክፈል እንኳን ብል አይቀበሉኝም ማለት ነው ሲላቸው፣ የለም አልቀበልህም አሉ ጳጳሱ። ገንዘብህን ያዘው ካሉ በኋላ በኃይል ተነፈሱ። ሰውየው ግን ልፍለፋውን ቀጠለ። አባታችን ብፁዕ ቅዱስ የሚባሉና ሥጋውን ረስተው ለነፍሱ ያደሩ ኖታ። ከዚያ አስከፊ እስር ቤት እያለው አንድ ቀን እየመጡ የሆኑ ጳጳስ ትምህርት ይሰጡን ነበር። አንድ ቀን መተው ሲያስተምሩን ሰዎች አባታችን እያሉ ሲጠሯቸው ሰምቻለሁ። ጳጳሱ ማርሴ ከተባለ ሀገር እንደሚመጡና የዚህ ሀገር ሊቀ ጳጳስ እንደሆኑም ነግረውናል። በተጨማሪም እኚህ ሰው የጳጳሶች ጳጳስ ናቸው ብለውናል። አዩ አባቴ እንዴት ብዬ እንደምዘባርቅ እኔ እንደሆንኩ ምኑንም አላስኩትም። አባታችን በመጀመሪያ እኮ ያሉኝን አልገባኝም ነበር። ይቅርታ ያድርጉልኝ። እኛ መሐይሞች እኮ ብዙ ነገር አናውቅም። እኛ ጳጳስ ታዲያ አንድ ቀን ከቤተ መቅደስ ገብተው ቅዳሴ መርተዋል። አንድ ሾል ያለና ከወርቅ የተሰራ ቆብ ከጭንቅላታቸው ላይ ደፍተው ሳለ የፀሐይ ጨረር ከሆነ ቦታ ገብቶ ካጠለቁት ቆብ ላይ ሲያርፍ እጅግ በጣም ያንጸባርቅ ነበር። በሰልፍ እንድንቆም ስለተደረግን እኛ ከነበርንበት ቦታ ብርሃን ስላልነበረ ጳጳሱ ግሉ ሆነው አልታዩኝም። ንግግር ሲያደርጉልን ግን ታይተውኛል። ሆኖም በመካከላችን ርቀት ስለነበረ የሚሉትን በጥራት ለመስማት አልቻልኩም። ጳጳስ ማለት ይሄው ነው መሰለኝ። እንግዳው ሲናገር ጳጳሱ እርሱ በርግዶት የተወንበር ሄደው ዘጉ። ማዳም ማግለዋር ተጨማሪ ሳህን ይዘው መጥተው ከጠረጴዛው ላይ አኖሩ። ማዳም ማግለዋር አሉ ጳጳሱ፣ አሁን ያመጣሽውን ሳህን እሳቱ ከሚነድበት ስፍራ ቀረብ አድርገሽ አኑሪው ካሉ በኋላ ወደ እንግዳው ፊታቸውን አዙረው የውጭው አየር በጣም ይቀዘቅዛል፣ ሳይበርድህ አይቀርም ልጄ አሉት። ጳጳሱ ረጋ ባለ መንፈስና ለመስማት በሚጋብዝ ድምፅ ልጄ እያሉ በጠሩት ቁጥር የሰውየው ፊት ወገግ ይላል። ወንጀለኛን ልጄ እያሉ መጥራት ማለት በባህር ላይ ቁጭ ብሎ በውሃ ጥም ለተቃጠለ ሰው አንድ ብርጭቆ ንጹህ ውሃ እንደ መስጠት ያህል እንደሆነ የሚጠራጠሩት አይደለም። የተናቀ ሰው ክብር ይጠመዋል። ፋኖሱ በቂ ብርሃን አያወጣም ብለው ጳጳሱ ሲናገሩ ማዳም ማግለዋር ገባቸው። ስለዚህ ወደ ጳጳሱ መኝታ ቤት ሄደው ሁለት ከብር የተሰሩ ረጃጅም የሻማ ማብሪያ መጡ። ሻማ ለኩሰው ከሻማ ማስቀመጫው የብር ዕቃ ላይ ካኖሩ በኋላ ከምግብ ጠረጴዛው ላይ አስቀመጧቸው። አባታችን አለ ሰውየው፣ ጥሩ ሰው ኖት። እኔን አልናቁኝም፣ አላንቋሸሹኝም።
ቤቶ ውስጥ ከማስጠጋት አልፈው በትህትና በአክብሮት ያናግሩኛል። ለኔ ክብር ብለው ተጨማሪ ሻማ እንዲበራ አደረጉ። እኔም የሕይወት ታሪኬን ሳልደብቅ ከየት እንደመጣሁና ምን ያህል የተሰቃየው ሰው መሆኔን ገለጽኩሎት ሲላቸው ካጠገቡ የተቀመጡት ደጉ ጳጳስ ቀስ ብለው የእንግዳውን እጅ ይዘው የሚከተለውን ተናገሩ። ማን እንደሆንክ እንድትነግረኝ አልፈልግም። ይሄ ቤት የእኔ ቤት አይደለም፣ የእግዚአብሔር ቤት ነው እንጂ። ፈጣሪ የማንኛውም ባይተዋር ችግር መከራና ስቃይ ያያል እንጂ ማንነቱን አይጠይቅም። አንተ ከባድ መከራና ስቃይ ደርሶብሃል፣ ብዙ ተርበሃል፣ ተጠምተሃል። ስለዚህ ቤቴ ቤት ሲሆን ለዚህ እንድታመሰግነኝ አልፈልግም። አስጠጋኝም ብለህ አትጠይቀኝ። ይህ ቤት ማረፊያ ለሚፈልግና ለተቸገረ እንጂ የማንም ቤት አይደለም። ማን ነው መንገደኛ? ማን ነው እንግዳ? እመነኝና አንተ ከኔ ይበልጥ ቤተኛ ነህ። ከዚህ ቤት ውስጥ ያለው ነገር ሁሉ ያንተ ነው። ያንተን ስም ማወቅ ለእኔ አስፈላጊ አይደለም። ከዚህ በላይ አንተ ሳትነግረኝ እኔ አውቄሃለሁ ሲሉት ሰውየው በመገረም አፉን ከፈተ። እውነቶትን ነው? ማን እንደሆን ካውቀዋል ብሎ ሲጠይቃቸው፣ አዎ ስምህ ወንድሜ ነው አሉት ደጉ ጳጳስ። በቃ አባቴ ሲል ተናገረ። ከዚህ ቤት ውስጥ ስገባ ጠን ይዞ ያሰቃየኝ ነበር። አሁን ግን የደግነቱ ብዛት ይሁን እኔ እንጃ ምን እንደነካኝ አላውቅም። ምንም ነገር ሳልቀምስ ያ ሁሉ ረሃብ ተወግዶልኛል። ጳጳሱ እንደገና አተኩረው ከተመለከቱት በኋላ ብዙ መከራና ስቃይ ደርሶብሃል አሉት በድጋሚ። ወይ ጉድ! ያች ቀይዋ ጥብቆ፣ የብረት ሰንሰለቱ፣ የእንጨት መኝታው፣ ቃል ቢተነፍሱ የማይሰማው የጨለማ ቤቱ፣ በታመሙ ጊዜ እንኳን ከዚያ ጨለማ ቤት በብረት ሰንሰለት ተጠፍሮ መኖሩ፣ ውሾች እንኳን ከዚያ የተሻለ ኑሮ ነው የሚኖሩት። 19 ዓመት 46 ዓመቴ ነው። ከዚህ ሁሉ ስቃይ በኋላ መታወቂያ የወንጀለኛ ነው። ባጭሩ ይሄ ነው የኔ ታሪክ። ይሁን አሉ ጳጳሱ። የስቃይና የመከራ ቤትን ለቀውታል። አሁን ግን እኔን ስማኝና ምክሬን ተቀበል። ያ አስፈሪና አሳዛኝ የሆነ ስፍራ በሰዎች ላይ ጥላቻና ቁጣ አሳድሮብህ የምትለቀው ከሆነ አንተም ራስህ አሳዛኝ ሰው ትሆናለህ። ልብህን በበጎ ፈቃድ በጨዋነትና በሰላም ሞልተህ የምትለቀው ከሆነ ግን ከሁላችንም በልጠህ ትገኛለህ ብለው ሲመክሩት ማዳም ማግለዋር እራት ተዘጋጅቶ መቅረቡን ተናገረች። ከተሰናዳው ገበታ ላይ ሾርባ፣ ስጋ፣ የፈረንጅ አይብና ዳቦ ቀርቧል። የሚጠጣ የወይን ጠጅም ነበር። ጳጳሱ ፊት ላይ የደስታና የእርካታ ስሜት እየታየ እንኳን ደህና መጣ በማለት በፈገግታ የተሞላ ገጻቸውን ወደ እንግዳው በማዞር እራት ቀርቧል አሉት። ከእርሳቸው በስተቀኝ ከነበረው ወንበር ላይ እንዲቀመጥ ጋበዙት። ከእንግዳው ቀጥሎ በስተግራ በኩል ማድሞዋዜል ባፒቴስታን ተቀመጡ። ጳጳሱ ማዕዱን ባርከው ከቀረበው ሾርባ ላይ ለራሳቸው አጡ። ሰውየው ከቀረበው ምግብ ላይ ተረባረበበት። ከገበታው ላይ አንድ ነገር የጎደለ መሰለኝ አሉ ጳጳሱ በድንገት። ይህንን የሚያሉት ማዳም ማግለዋር ገበታ ሲያቀርቡ ለጊዜው ያዘጋጁት አስፈላጊ የነበሩትን 3 ከብር የተሰሩ ሳህኖችን ብቻ ነበር። የቤቱ ባህል እንግዳ በመጣ ቁጥር ከብር የተሰሩ 6ቱም ሳህኖች ከገበታው ጠረጴዛ ላይ መደርደር ሲሆን ይህም ለጉራ ሳይሆን ሌላም እንግዳ ቢመጣ ደስ ይለናል በማለት ችሮታቸውን ለማሳየት ነበር። ማዳም ማግለዋር የጳጳሱ ሐሳብ ስለገባቸው ከመቀስፈት የተቀሩትን ከብር የተሰሩ ሳህኖች አምጥተው ከገበታው ከቀረቡ ሰዎች ፊት ለፊት አኖሯቸው። ከራት በኋላ ማዳም ማግለዋር ከብር የተሰሩ ሳህኖችን አነሱ። ጳጳሱ እህታቸውን ተሰናበቱና አንድ የሻማ መብራት ለራሳቸው ሌላውን ለእንግዳው ለመስጠት 2 የሻማ መብራቶችን ይዘው ተነሱ። ከዚያም ልጄ ክፍልህን ላሳየህ ሲሉት እንግዳው ተከተላቸው።
ለእንግዳው የተዘጋጀው መኝታ ከጳጳሱ መኝታ ቤት ቀጥሎ ከነበረው ክፍል ውስጥ ነው። እንግዳው ከጳጳሱ መኝታ ክፍል እያለፈ ሳለ ማዳም ማግለዋር እነዚያን የሚያማምሩ የብር ሳህኖች ከጳጳሱ መኝታ ቤት ይገኝ ከነበረው ብፌ ውስጥ ሲያስቀምጡ ዣን ቫልዣን አያቸው። ዘወትር ማዳም ማግለዋር ከመተኛታቸው በፊት ሳህኖቹን አጣጥበው ከብፌ ውስጥ ነው የሚያኖሯቸው። እንግዳው ከመኝታ ክፍሉ እንደገባ መኝታው ሰው ያልተኛበት ነጭ አንሶላ መነጠፉን ተገነዘበ። የተሰጠውን ሻማ አስተካክሎ ክፍሉ ውስጥ ከነበረ አነስተኛ ጠረጴዛ ላይ አስቀምጠው። ደጉ ጳጳስ መልካም እንቅልፍ፣ ደህና አደር፣ ላሞች ስላሉን ነገ ጠዋት ከመሄድ በፊት ትኩስ ወተት ጠጥተህ ትሄዳለህ ሲሉት አመሰግናለሁ አባታችን በማለት መለሰላቸው። እንግዳው የምስጋና ቃሉን እንደሰጠ ወዲያውኑ ከመቀስፈት እነዚያ ሁለት ሴቶች እዚያ ቢኖሩ ውሃ ሊያደርጋቸው ይችል የነበረ ነገር ይናገራል። ጳጳሱን እየተመለከተ ገጽታው ተቀይሮ በዚያ በሻከረ ድምፁ አሁን ጥሩ ነው? ከመኝታ ቤቱ አጠገብ ነው እንድተኛ ያደረጉት። ለመሆኑ በነገሩ አስበውበታል? ነፍሰ ገዳይ አለመሆኔን ማን ነገሩት? ሲል ጠየቃቸው። እግዚአብሔር ያውቃል ሲሉ በእርጋታ መለሱለት።